እንዴት ናችሁ? እሁድ ሁለት ተኩል የትሬዲንግ አፕዴት ተመልሻለሁ። ሳምንታችሁ እንዴት ነበር? ያለፈው ቪዲዮ ላይ ወደ ገደለው አትገባም አንዳንድ አነሳሳሪ ወሬዎችን ታወራለህ ብላችሁ ነበር። አይቼው ነበር እኔም ትንሽ የማያስፈልጉ ዝም ብለው እንትኖች አሉና እንደሱ ነገሮች ቀንሳለሁ። ዛሬ ወደ ገደለው ነው የምንገባው። ወደ እንዳለፈው 4 ደቂቃ ወሬ 6 ደቂቃ ቁም ነገር ከምትሉ 4 ደቂቃው ነው ቁም ነገር ላድርገውና አፕዴቱን እናያለን። እንዴት ናችሁ? አዲስ ናችሁ ሰዎች አቤኔዘር እባላለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። 15000 ልንገባ ኦልሞስት ወደ 400 ሰው ነው የቀረው። የትሬዲንግ አፕዴቶችን ፖስት አደርጋለሁ። አንዳንድ የምሰራቸው የኦንላይን ቢዝነሶችን ፖስት አደርጋለሁ። ኖርማል ኮንቨርሴሽን የምናደርግበት ጊዜ አለ። ትጠቀማላችሁ። ደሞስት ፍሪ የምታገኙት ኮንቴንት ዝች ጋ ነው። ስለዚህ ሰብስክራይብ አድርጉ። ከማውቃቸው ሰዎች ከአንዳንድ ሰዎች ሜቢ ይሄ ቪዲዮ ማለት ነው ይሄኛው ቪዲዮ ትንሽ እንኳን ፌክ ነገር ብታደርጉ ትንሽ ፌክ ስላችሁ አንዳንድ ዊኖችን ብታስገባ ብዙ ሳምንት በሉዝ ከምታሰለች ሰዎች ዊን ማየት ስለሚወዱ ዊን ባታገኝም የተወሰነ አሳምነውኝ ነበረ። እኔም ለማስገባት ያሰብኩ ነበረ። ያሰብኩ ሳይሆን አሳማኝ ሀሳብ ነበረ የቀረበውና እናንተ የምትፈልጉት ጀስት ነምበር ከሆነ ላይክ ያላረኩትን ሆኗል ብዬ በዴሞ ሜቢ ትሪ ያረኩትን የሌላ ሰው ሊሆን ይችላል እሱን ስክሪንሻት እንዳሳያችሁ ከሆነ ዚስ ኢዝ ናት ዩር ላይክ ማየት ያለባችሁ ቻናል። ኤቭሪቲንግ መጀመሪያም ሲጀምር ሚሽኑን ሪል ሆኖ ነው የጀመረው። አሁን የሚቀጥለው ሪል ሆኖ ነው የሚቀጥለው። ፎርኤቨር እንደዛ ሆኖ ነው የሚቀጥለው። ሰዎች የወደዱበት ምክንያት ኤቭሪቲንግ ማሳየው ሪል ስለሆነ ነው። ኤኒዌይስ ወደ ቪዲዮ እንሂድ። የመጀመሪያ ትሬድ ያደረኩት ሰኞ ዕለት ትሬድ አደረግኩ። ማክሰኞ ነው ትሬድ ማድረገው። ወደሱ ቪዲዮ አይተን እንመለስ። ማክሰኞ ነው ዛሬ እና ሁለት ፖዚሽን አክቹአሊ 3 ልገባ እችላለሁ። የምፈልገው ሬንጅ ቴክ አድርገውልኛል እዚህ ጋር። ሌላ ደግሞ አለ ቴክ አድርገኛል በኤክስፔክት ማድረገው። ስለዚህ ይሄኛው አትሊስት እስከ 5 ሃይስቱን ከሰጠኝ ወይ በዚህኛው ኦርደር ብሎክ አምናት ሹር በየትኛው እንደምገባ ግን እርግጠኛ ነኝ ወደ ላይ ከወጣ አይዘር በዚህ ኦርደር ብሎክ ወይ በሁለተኛው ኦርደር ብሎክ ሪጀክት ይደረጋል። ስለዚህ ይሄን ሪስክ አድርጌ በዚህ በስቶፕ ሎስ ከወጣኝ ሁለተኛው ላይ እገባለሁ። ሁለቱን ነው እንትን ብለው $20 ነው ሪስክ አረጋለሁ ብዬ የማስበው 1 to 3 ቦስ 1 to 3 ሳምቲንግ ነገር ነው። ሃየር ታይም ፍሬም ላይ ካልኩሌት አድርጌ ያመጣሁት አለ እንደምታዩት የዳዩን የዚህኛው ቀን ወደታች ነው ወርዳለሁ ብዬ አናላይዝ ያደረኩት ማለት ነው። እንዳያችሁት እየጠበቁ ነበር ትሬድ ለመግባት ግን የምፈልገው ሬንጅ ቴክ አላደረገልኝም። ወደ ኖርማል ማለት የምፈልገው ሴታፕ አግኝቼ ነበረ ግን የምፈልገው አይነት ኮንፈርሜሽን አላገኘሁም። ለዛ ትሬዱን አልገባሁም። በኋላም በነጋታው ሳይው ብገባ ኖሮ በሎዝ ወጣ ነበር። ስለዚህ እሱን ትሬድ አልገባሁም። አሁን እኔ የምጠቀመው ስትራቴጂ ማለት ነው ሶፋር ለትንሽ ጊዜ ነው ትሬድ ያደረኩት። ትሬድ ያደረኩትም 90% ሰርቶልኛል። በጣም በሬር የሆነ ሴታፕ ነው የኔው ማለት ነው። በጣም ከስንት አንዴ የሚመጣ ሜቢ አንድ ቀን በዲቴል አብራራላችኋለሁ ብዬ አስባለሁ። አብራራላችኋለሁ የዛኔ አሪፍ ፕሮፊት እያገኘው ሲመጣ ብቻ ከስንት አንዴ ነው የሚመጣው። ከስንት አንዴም ከመጣ ፎር ሹር ዊን ነው የሚሆነው። ፕላስ 2 ትሬድ ነው የምገባው በአንድ ሴታፕ 2 ትሬድ እገባለሁ። በዛ ሪትሬስ የሚያደርግበት መጀመሪያ የምገባበት ሪጀክሽን አለ። ከዛ ሪትሬስ አድርጎም የምገባበት አለ። ለዛ ይሄ ሴታፕ ሬር የሚፈጠር ሆኖ ዊን ሬቱ ከፍተኛ ነው። አሁን ስህተት እየሰራው ያለሁት ምንድነው እሱን ሴታፕ ከዛ የሚቀራረብ ክሎዙን እገባለሁ ማለት ነው። 100% ሹር አይደለሁም። ምክንያቱም እንደዛ ካልሆነ አንድ ሳምንት ሙሉ ትሬድ አላደርግም። ገብቷችኋል? ለምሳሌ አንዳንድ ኮንሴፕቶች ከኢነር ሰርክል ትሬደር ከአይሲቲ የተማርኳቸው ማለት ነው። ኢነር ሰርክል ትሬደር ሜቢ ኮንሴፕቱን ካላወቃችሁ ዩቲዩብ ላይ ሰርች ማድረግ ትችላላችሁ። አይሲቲ ብላችሁ ከዛ ኮንሴፕት ብዙ ኮንሴፕቶችን ተመራለሁ። ብዙ ኮንሴፕቶችን ጽፌያለሁ። ደብተሮች ነው ብቻ ደብተሬ ላይ አለና ከነሱ ኮንሴፕት አንዳንዶቹን ኢምፕሊመንት አደርጋለሁ። የኔን የወሰድኩት ስትራቴጂን ትቼ ማለት ነው። እኔ ፐርሰናሊ አሁን እያደረኩ ያለሁት ምንድነው አይሲቲ የሆነ ኮንሴፕት አለ፣ የሆነ ኮንፈርሜሽን አለ፣ የምትጠቀሙት በዛው ስትራቴጂ አለ። እኔ የራሴ የምለውን ይሆናል የምለውን ከአንድ ፔር ጋር አድርጌ ከረንትሊ ትሬድ እያደረኩት ፎሬክስ ብቻ ነው። ሌሎችን ትሬድ እያደረኩ አይደለም። በአንድ ከትሬዲንግ ዩሮ ዩኤስዲ ላይ የሚሰራ እሱን ባክቴስት አድርጌ የሰራልኝ ስትራቴጂ ነው የተጠቀምኩ ያለሁት። ስህተቱ እንዳልኳችሁ አይዘር ከዛ ክሎዝ ይሆናል ብዬ የማስባቸው ትሬዶች እየገባሁኝ ወይ ደግሞ ከአንዳንድ ኮንሴፕቶች ከተማርኳቸው አይሲቲ ማለት ነው
ለምሳሌ ቤዚክ የሆነውን ኦርደር ብሎክ ልጠቀም እችላለሁ። ቤዚክ የሆነውን ፌር ቫልዩ ጋፕ ማለት ነው በደመ ነፍስ ልጠቀም እችላለሁ። ጀስት ቢኮዝ አንድ ፌር ቫልዩ ጋፕ አየሁና ዳይሬክትሊ እዛ ጋር አልገባም። አንዳንድ ፌር ቫልዩ ጋፖች አይከበሩም፣ ዩኒቨርሲቲ የሚሆኑበት አለ እና በዛ በምንሰራቸው ትሬዶች ናቸው። ፕላስ ደግሞ ሪቨንጅ ትሬድ። አሁን ይህን ነገር የኢሞሽኑን ነገር ምንድን ነው ላይ እንደዚህ አይነት ችግር አለብኝ ብዬ ነግራችኋለሁ። ትሬዲንግ ፕላኒንግ ዌል ስትራክቸር አላረኩም። አንዳንድ ስህተቶች አሉብኝ። እነሱን አሉብኝ ብዬ ስህተቴን ኢምፕሬስ አድርጌ መቀጠል አልፈልግም። እነሱን ለመቅረፍ ምን እያረኩ ነው? አሁን ፈርስት ቲንግ ለሳይኮሎጂ ይጠቅመኛል ብዬ የማስበው መጽሐፍ፣ አንድ መጽሐፍ የትሬዲንግ መጽሐፍ ሙሉ ማንበብ ነው። ስለዚህ የምታውቁት አሪፍ የሆነ የትሬዲንግ መጽሐፍ እናንተ ያነበባችሁት ኦር የሰማችሁት ሰው ተለወጥንበት ያሉ መጽሐፎች ኮሜንት ላይ አስቀምጡልኝ። ደግሞ ውስጥ የተደጋገመው መጽሐፍ እሱን ሰርች አድርጌ የሳይኮሎጂ ነው የሚጠቅመኝን እሱን እንትላለሁ። ስፔሻሊ ፍሪ ቢሆን ይመረጣል። ስለዚህ የተጠቀማችሁበትን መጽሐፍ ኮሜንት አድርጉ። ስፔሻሊ ደግሞ ሃርድ ኮፒ ያላችሁ ሰዎች አይዘር ወይ አዲስ አበባ ወይም አሁን ግቢ ያለው ጅማ ነው፣ ጅማ ያላችሁ ማለት ነው። ምናልባት ከአንብባችሁ ከጨረሳችሁት ሃርድ ኮፒውን ባገኝ ደስ ይለኛል። ካልሆነ ሶፍት ኮፒ የምታውቁት አሪፍ መጽሐፍ እሱን አስቀምጡልኝ። ይህን ላይክ አክሽን መውሰድ እፈልጋለሁ ይህን ነገር ሶልቭ ለማድረግ ማለት ነው። እሺ ኔክስት ደግሞ ቀኑን ትሬድ ገብቻለሁ። ያው የማሳያችሁ ኔክስቱን እንትኑን በፒሲ ቪዲዮ ሪከርድ አላደረኩም፣ ግን በስልኬ ከመግባቴ በፊት ስክሪንሻት አድርጌላችኋለሁ። MT5 ላይ ነው። በዛ ላይ አናላይዝ አናላይዝ ማድረገው ሌላ ብሮከር ላይ ነው። ስለዚህ ስክሪንሻት ባሳያችሁ መጀመሪያ አይ ቲንክ የሚመች ቦታ አስቀምጠዋለሁ፣ ወይ እዚህ ጋር ወይ እዚህ ጋር ተመልከቱት። ይሄ ነበረ መጀመሪያ እንትን ስል የነበረው አናላይዝ ያደረኩት ማለት ነው። እዚህ ጋር አስቀምጠው አይ ቲንክ ከመግባቴ በፊት እንደምታዩት ይሄ ነበረ። ብዙውን ፔንዲንግ ያደረኩት ላይ ገባልኝ። ፔንዲንግ ያደረኩት አንዳንዴ ሜቢ መውጣ ከሆነ ሪጀክሽኑ ላይ ጀስት ዝም ብዬ እገባለሁ። ይሄ በዚህኛው ትሬድ ግን ሪጀክት ተደረገልኝ። ስለዚህ ሪዛልቱን ኖርማል አይ ቲንክ እዛው ትሬዲንግ እንትን MT5 ላይ ስለሚቀመጥ እሱን ስክሪንሾት አድርጌ አስቀምጥላችኋለሁ። ከዛ በፊት ግን ያለፈው ቪዲዮ እንደነገርኳችሁ የዌብሳይት ዴቨሎፕመንት ኮርስ የፍሮንቲንድ ማለት ነው በሪያክት ፍሬምወርክ መማር ከፈለጋችሁ ምዝገባው ተራዝመዋል። ክላስ የሚጀምረው ኦክቶበር 27 ነው። ሬጅስትሬሽኑ ደግሞ 20% ዲስካውንት የሚያልቀው ኦክቶበር 20 ነው። ስለዚህ መመዝገብ ከፈለጋችሁ የመመዝገቢያ ፎርም ዲስክሪፕሽን ላይ አለ። እዛው ላይ መመዝገብ ስላላችሁ ፕራይሱ ለተማሪዎች ለሁሉም ሰው በሚሆን የተዘጋጀ ነው። ሌላ ደግሞ መጠየቅ የምትፈልጉት ጥያቄ ካለን እዚህ ጋር በሚቀመጠው ስልክ ቁጥር መደወል ትችላላችሁ። ስለዚህ ሪዛልቱን ላሳያችሁ። ሪዛልቱ ይሄን ይመስላል። በሩዝ ወጥቻለሁ። አሁን $15 ሉዝ አድርጌያለሁ። ከ40 ምናምን አይ ቲንክ ትንሽ ዶላር ነው የቀረው አካውንቱ ብሎ ላይ ያደረግ የቀረውን $15 አድርጌ በ1-2 ሪስክ ቱ ሪዋርድ ማለት ነው። አንዴ በሂት ካርኩን ፕሮፊቲንግ $15ን ወደ $20 አድርገዋለሁ። ስለዚህ እንዲከፍ እያደረኩኝ አይዘር ብሎ እንዲያደርግ ወይ ደግሞ ወደ ነበረበት ፕራይስ እንዲመለስ ማለት ነው። በመጀመሪያው 5000 አይደለ ወደዛ እንዲመለስ ለማድረግ ነው ፕላኔ። ስለዚህ ስክሪንሻቱ ይሄን ይመስላል ያጋጠመኝ ሉዝ። ቀጣዩ ቀን ደግሞ አርብ ነበረ። አርብ ዕለት ፐርፌክት ዊን ትሬድ ይሆን ነበር። በጣም ያስጠላ ነው። ዊን ትሬድ ይሆን ነበር። እንዴት መሰላችሁ የተፈጠረው? GBP ገብቼ ነበረ። እሱን አናላይዝ ያደረኩ ነበረ። ወደዛ አይ ቲንክ ከዩሮ USD ጋር የሚቀራረቡ እንትን አላቸው። እሱን እያየው ያለ ኦልሬዲ ዩሮ USDን አናላይዝ አድርጌ አስቀምጬ ነበር። እሱን ባይ ለመግባት ነበር ያሰብኩት። ሜቢ ስክሪንሾቱን ላስቀምጥላችሁ እችላለሁ። አግሬሲቭሊ እንደምታዩት ወደ ላይ ወጥቷል። ከትሬዲንግ ቪው ይሄ ልገባ አስቤ ያስቀመጥኩት ነበረ፣ ግን GBP ላይ እዛ ላይ ታይም አጥፍቼ ሴትአፑ እንትኑ ትሬዱ አምልጦኛል እንጂ ይሄ ፐርፌክትሊ ዊን ትሬድ ይሆን ነበር። አክቹአሊ የምፈልገው ፌር ቫልዩ ጋፕ ላይ አይደለም ሪጀክት የተደረገው፣ ኢዘር ዌይ መግባት አይቀርም ነበር ባይ። ምክንያቱም እንዳልኳችሁ ይሄ 90% ሶፋር ሰራልኝ ያልኳችሁ ከስንት ጊዜ ያገኘሁት ሴትአፕ ነው። ስለዚህ አምልጦኛል፣ ምንም ማድረግ አልችልም። ኦልሬዲ ካመለጠኝ በኋላ ደግሞ ሪትሬስ ሲያደርግ ገባለሁ ብዬ ነበር። ሪትሬስም አላደረግም ፎር ሳም ሪዝን ወደ ላይ ነው አግሬሲቭሊ የወጣው። አርብም ስለነበር ትሬዱ ተዘግቷል። ፕሮባብሊ ሰኞ ዕለት ሪትሬስ ካረገ አምናት ሹር ምንም አይነት ያስተማረ ነገር የለም። በኢነር ሰርክል ትሬድ የተማርኩት ነገር የለም በዚህኛው ኮንሴፕት ማለት ነው። ግን ሰኞ ዕለት ሪትሬስ ካረገ በዛ ሬንጅ ውስጥ ልገባ እችላለሁ። $15 ሪስክ አድርጌ ወይም ደግሞ $10 ሪስክ አድርጌ ማለት ነው። ስለዚህ ይህን ይመስላል የትሬዲንግ አፕዴት። አይ ቲንክ አላንዛዛሁትም ብዬ ተስፋ አደርጋለሁ እንዳለፈው ታይም። ስለ ድጋፋችሁ ስለ ኮሜንታችሁ ሁላችሁም አመሰግናለሁ። እንዳልኳችሁ መጻፉን ኮሜንት አድርጉልኝ። ወዳችኋለሁ። ቴንክ ዩ ባይ። ሰብስክራይብ አድርጉ።